ሰላም ለሁላችሁ። ዛሬ የምንነጋገረው ቆሻሻን እንዴት መቀነስ እንደምንችል ነው። በተለይ የምንጠቀማቸውን የፕላስቲክ እቃዎች በመቀነስ በምንሸከማቸውና በምንጠቀማቸው እቃዎች ላይ ትኩረት በማድረግ ነው። እነዚህን ቀላል ልማዶች በመከተል ለአካባቢያችን የተሻለ አስተዋጽኦ ማድረግ እንችላለን። ጉዞ ከፍተኛ መጠን ያለው ቆሻሻ የሚያስከትል ሲሆን ስታቲስቲክሶች እንደሚያሳዩት የአካባቢው ጫናውን የከፋ ነው። ከወረርሽኝ በፊት አየር መንገዶች ብቻ በአንድ መንገደኛ በአማካይ 1.43 ኪሎ ግራም ቆሻሻ በማመንጨት በአመት 6.1 ሚሊዮን ቶን ቆሻሻ አስከትለዋል። የሆቴል እንግዶች በምሽቱ 1 ኪሎ ግራም ገደማ፣ የመርከብ ተጓዦች ደግሞ በቀን በአማካይ 3.5 ኪሎ ግራም ቆሻሻ ሊያመነጩ ይችላሉ። ይህ የቆሻሻ ጎርፍ በተለይም እንደ ጠርሙሶች፣ የግል ንጽህና መጠበቂያዎች ያሉ ለአንድ ጊዜ አገልግሎት የሚውሉ ፕላስቲኮች በብዛት ያካተተ ሲሆን በየአመቱ 8 ሚሊዮን ቶን ፕላስቲክ ወደ ውቅያኖሶች እንዲገባ አስተዋጽኦ ያደርጋል። በተጨማሪም የቱሪስት መዳረሻዎች የቆሻሻ አወጋገድ አቅም በማዳከም የድጋሚ ጥቅም ላይ የመዋል ጥረቶች ብዙ ጊዜ በቂ እንዳይሆኑ ያደርጋል። ጥቅም ላይ የሚውሉ የውሃ ጠርሙሶችን መጠቀም። የአንድ ጊዜ ፕላስቲክ የውሃ ጠርሙሶችን ከመግዛት እንቆጠብ። በምትኩ ከማይዝግ ብረት ወይም ሌላ ጠንካራ ቁስ የተሰራ እንደገና ጥቅም ላይ የሚውል የውሃ ጠርሙስ እንያዝ። እንደምታዩት ጥቁሩን የውሃ መያዣ ለሻይና ለቡና መጠቀም እንችላለን። ሰማያዊውን ደግሞ ውሃ ለመያዝ እንጠቀምበታለን ማለት ነው። ይህንን ጠርሙስ በፈለግነው ጊዜ በውሃ መሙላትና ይዘን መንቀሳቀስ እንችላለን። ይህም የፕላስቲክ ጠርሙስ ቆሻሻን ያስቀራል። ከማይዝግ ብረት የተሰሩ ስትሮችን መጠቀም። ለአንድ ጊዜ ብቻ ተጠቅመን የምንጥላቸውን የፕላስቲክ ስትሮችን እናቁም። በምትካቸው ከማይዝግ ብረት የተሰሩ ስትሮችን መጠቀም እንችላለን። እነዚህ ስትሮች ከገዛም በኋላ አጥበን ደጋግመን በመጠቀም ስለምንችል የፕላስቲክ ቆሻሻን በእጅጉ ይቀንስልናል። የቡና ማስቀመጫ ፔርሙዝ በመጠቀም ዘወትር ቡና ስናዝ የምንጠቀማቸውን ፕላስቲክና የወረቀት ብክነቶችንም ይቀንስልናል። በሶስተኛ ደረጃ የሲሊኮን ከረጢቶች ወይም ለታሸገ ምግብ የምንጠቀምባቸው እቃዎች። ከምግብ ቤቶች ወይም ሱቆች ምግብ ስናዝ ወይም ስንገዛ የሚሰጡን የአንድ ጊዜ ፕላስቲክ እቃዎች ወይም ከረጢቶች ከመቀበል ይልቅ የራሳችን የሲሊኮን ከረጢቶች ይዘን መሄድ እንችላለን። እነዚህ ከረጢቶች ምግብ ለማሸግ ተስማሚ ናቸው። ከተጠቀምንባቸውም በኋላ አጥበን ደጋግመን ልንጠቀምባቸውም እንችላለን። በአራተኛ ደረጃ ከማይዝግ ብረት የተሰሩ የምሳ እቃዎች። በመጨረሻም የምናየው የራሳችንን ምግብ ከቤት ወደ ስራ ወይም ከቤት ወደ ትምህርት ቤት ስንወስድ የፕላስቲክ የምሳ እቃዎችን ፈንታ የማይዝግ ብረት የተሰሩ የምሳ እቃዎችን ወይም ላንች ቦክሶችን እንጠቀም። እነዚህ ጠንካራ፣ ለጤና ተስማሚና ለረጅም ጊዜ የሚያገለግሉ ናቸው ማለት ነው። የፕላስቲክ አጠቃቀማችንንም በእጅጉ ይቀንስናል።